ሰላም የተወደዳችሁ ቅዱሳን የጌታ ሰላም ይብዛላችሁ። ወንድማችሁ ዮናታን አክሊሉ ነኝ። በጆሃንስበርግ የነበረንን ፕሮግራማችን ትላንትና የሚጀምረው በቦታ አለመመቻቸት ምክንያት ወደ ቦይሰንስ ኤፍቢአይ ቸርች መዘዋወሩ ለመናገር ነው በዚህ የተገኘሁት እና ይሄንን አውቃችሁ ፕሮግራሙ ላይ መካፈል የምትፈልጉ ቅዱሳን ከዛሬ ማታ ጀምሮ ነገ ማታ እንደዚሁም ሰኞ ማታ ቦይሰንስ በሚገኘው የኤፍቢአይ ቤተክርስቲያን ፕሮግራማችን ይቀጥላል። እዚህ በብሩማይ የነበረውን ሁኔታ ሁሉ አስተካክለን ነበረ። ሳውንድ ሲስተሙን እንደተመለከታችሁት ወንበሩን፣ አዳራሹን ሁሉ ነገር ግን በአንዳንድ ሁኔታዎች ምክንያት ቦታው ለሌላ ነገር ስለተፈለገ እኛ መቀጠል አልቻልንም። እዛ ወዳችኋለሁኝ። በጆሃንስበርግና አካባቢው የምትገኙ ቦይሰንስ በሚገኘው ፕሮግራማችን ላይ ኤፍቢአይ ቤተክርስቲያን ላይ መታችሁ መካፈል ትችላላችሁ። እግዚአብሔር አምላክ ይባርካችሁ። የጌታ ጸጋ ሰላም ይብዛላችሁ። በነገራችን ላይ የሳውዝ አፍሪካ ኮንፈረንሳችን እዚህ በቦይሰንስ ብቻ አይደለም። በካርቱምቪል የቃለ ሕይወት ቤተክርስቲያን የምስጋና ፕሮግራም ላይ ከፊታችን ሐሙስ ጀምሮ አርብ፣ ቅዳሜ፣ እሁድም ይቀጥላል። እንደዚሁም ደግሞ በኬፕ ታውን ዙሪያ ስፒሪት ቃለ ሕይወት ቤተክርስቲያን እንደዚሁ ይቀጥላል። በዚህ ዙር በአብዛኛው ከሳውዝ አፍሪካ ከሚገኙ የቃለ ሕይወት ቤተክርስቲያን ጋር ነው ፕሮግራም እያደረግን ያለ ነው። ማርሲል ላይ ማስታወቂያዎቹ መከታተል ትችላላችሁ። ኬፕ ታውን አካባቢ ስፒሪት ቃለ ሕይወት የሚቀጥለው 15 ቀን ያሁኑ ደግሞ በካርቱምቪል ቃለ ሕይወት የፊታችን ማለት ነው በ12 13 እንደዚህ ጀምሮ ከሐሙስ ጀምሮ ፕሮግራም የምናደርግ ይሆናል እና አሁን ደግሞ ዛሬ በዚህ በጆሃንስበርግ ብሩማ አካባቢ የነበረው ኮንፈረንሳችን በአድራሻ ለውጥ አድርገን ወደ ቦይሰንስ ኤፍቢአይ ቤተክርስቲያን መተናልና ሼር አድርጉ። እስቲ እዚህ ውስጥ ያላችሁ ቅዱሳን ብዙ ሰዎች ጋር ይሄ መልእክት እንዲደርስ ሼር አድርጉ። ዛሬ እንጸልያለን። ትንቢታዊ መልእክት ነው ዛሬ የምንካፈለው። ትንቢታዊ መልእክት ነው ዛሬ የምንካፈለው። እንጸልያለን፣ እናመልካለን። እግዚአብሔር አምላክ ይባርካችሁ።
ወደዚህ የገባሁት። ወዳጆች የሆናችሁ ሼር አድርጉ። መልካም ጊዜ ይሁንላችሁ። የጌታ ጸጋ ሰላም ይብዛላችሁ። ሻሎም